ስልካችሁን ሁሉ ጊዜ እስከ 100% ቻርጅ የምታደርጉት ከሆነ የስልካችሁን የባትሪ እድሜ እያሳጠራችሁት ነው። ላስረዳችሁ። የስልካችሁ ባትሪ ላይፍ ስፓን የሚባል ነገር አለው። ይህም የሚቆይበት እድሜ ማለት ነው። እና የላይፍ ስፓን ቁጥሩ ከ0 1 2 3 እያለ የሚጨምረው ባትሪያችሁ 100% እያደረጋችሁት በመጣችሁ ቁጥር ነው። ስለዚህ ከ0 እስከ 100% ያለውን ሲያልፍ አንድ ላይፍ ስፓን ይቆጥራል ማለት ነው። ይህንን ደግሞ በቀላሉ ለማስተካከል ወደ ሳምሰንግ ስልካችሁ ሴቲንግ ውስጥ ትገቡና ባትሪ የሚለውን ከከፈታችሁ በኋላ ባትሪ ፕሮቴክሽን የሚለውን ኦን አድርጉት። ባትሪ ፕሮቴክሽኑን ኦን ካደረጋችሁት በኋላ እዚህ ጋር እንደምትወጡ ወደዚህ ይወስዳችኋል። እናንተ እዚህ ጋር ትመጡና 80 85 90 95 ሚለው ጋር አንዱን ቦታ ትመርጣላችሁ። ስልካችሁን በየቀኑ ቻርጅ የምታደርጉት ከሆነ 80 ላይ ብታደርጉት ጥሩ ነው። አይ ባትሪ ቸገራለሁ ካላችሁ ደግሞ እስከ 95 ድረስ እንዲያደርግ ታደርጋላችሁ። ስለዚህ ስልካችሁን ቻርጅ ስትሰኩት 95 ላይ ካደረጋችሁት ልክ 95% ሲደርስ እዚህ ጋር እንደምታዩት ቻርጅ ማድረጉን ያቆማል ማለት ነው። ስለዚህ በዚህ ሴቲንግ አማካኝነት አውቶማቲካሊ ስልካችሁ እስከ 100% ቻርጅ እንዲያደርግ አታደርጉትም ማለት ነው። ለዚህ 100% ሳይደርስ መንቀል አይጠበቅባችሁም። ይህን ሴቲንግ ብቻ አስተካክላችሁ የባትሪያችሁን ጤንነት መጠበቅ ትችላላችሁ። ለተጨማሪ ቪዲዮዎች ፎሎ ደግሞ ካደረጋችሁ ላይክ